ሰው ዛሬ ደግሞ ማለት ነው ላይክ እኔ ኖ ጎ የሚለው የወንድ አይነት እናገራለሁ። እናንተ ደግሞ በኮሜንት ትነግሩኛላችሁ ማለት ነው፣ በውስጥ ትነግሩኛላችሁ የእናንተ ኖ ጎ የምትሉት። ለኔ ኖ ጎ ቋቅ የሚለኝ ማለት ነው፣ ቋቅ የሚለኝ ፌሚኒን ኢነርጂ የሚሰጥ is not about his look, okay? ውጫዊ the way he look now is not about that. ግን የፈለገ ለምን እንትን አይሆንም? እንደው ማን አለ በጣም የሚያምር እዚህ ምድር ላይ ብቻ ለምን በጣም የሚያምር አይሆንም? ለምን እንትን አይሆንም? ይሄ ፌሚኒን ኢነርጂ የሚሰጠኝ ወይ የሚሰጥ yes no በቃ ኖ ጎ። ከአንድ ደግሞ ማለት ነው ያው እዚህ ቲክቶክ ላይ ሌላ ሰው ሲል ሰምቼ ደስ ብሎኝ ነበር። እኔ ብቻ እንደዛ ማስመስሎኝ ነበር። ከሴት የሆነ ነገር የሚጠይቅ ሰው እኔ I don't know በቃ ላይክ እንደ ሴት ልጅ እንደዚህ አድርግ የሚል ሰው ወንድ ማለት እንደዛ የሚል ወንድ ነው። ፕሊዝ don't say that። ሴት ልጅ ማረግ ከፈለገሽ ብዙ ነገር ታደርጋለሽ፣ ግን don't tell her what to do። እንደዚህ አድርጊ አትበሉ። አንአትራክቲቭ ነው፣ በጣም አንአትራክቲቭ ነው። ቢካዝ ምንም ይደረግ ምንም ላይክ ወንድ ልጅ ሲያደርግ ነው ደስ የሚለው። ወንድ ልጅ ደግሞ ሴት ልጅ እንደዚህ አድርጊ ተብሎ ደግሞ አይጠየቅም። በቃ ሀራም ነው፣ ሀራም። እኛ ድሮ ስንጃጃል አድርግተነዋል። ሀራም አሁን ሀራም ነው፣ በቃ አይደረግም። ያው በፍቅር ስንጃጃል አድርገናል፣ አሁን ግን አይደረግም። ኦኬ፣ ምክንያቱም ሁሉም ሴት ነግታለች፣ በቃ ነግቷል፣ አይደረግም። እንደዚህ ነገር ነው ጎ ነው፣ ሬድ ፍላግ ነው። ሌላው እኔ አሁን ድሮ ትዝ ይለኛል 15 ዓመት 16 ዓመት እያለው ማሚ ጋር ስኖር ማለት ነው ስናፕ ነበር። በቃ አሁን ይሄን ቲክታክ እንደሚባለው በአሁን ዘመን ድሮ ስናፕ ነበርና ስናፕቻት ወንድ ልጅ ዳማች ስናፕቻት ኖ ቴንክ ዩ ከአንቺ ይበልጥ ስናፕቻት ከተጠቀመ ባይ በጣም ደግሞ በጣም ላይክ አሁንም ቋቅ የሚለኝ ማለት ነው ይሄ ሁሉም ሴት የሚያገኘው ወንድ የለም። ሁሉም ሴት ሊያገኘው የሚችል ሁሉም ሴት አንቺ እንደምታደርጊው ሊያደርገው የሚችል ኧረ በስላሴዎች ኖጎ ቆፍጠን ያለ መሆን አለበት። ለሁሉም የሚያምር ግን ለሁሉም የማይገኝ የለማ። ግን እንደዛ መሆን አለበት። እንደዛ የለም። በቃ ሁሉም ሊፈልጉት እኮ ይችላሉ። that's not the problem። ግን ሁሉም ሊያገኙት ከቻሉ ግን is like yours mine no thank you ያንቺ እኔ አይሆንም። በቃ ለየት ያለ ቆፍጠን ያለ ሊገኝ የማይችል የሆነ ሃርድ የሆነ ያለ አይደለ ከበድ ያለ ይሁን እንደዛ ነገር እንዴ ማንም ሊገዛው የሚችል ከሆነ ማንም ለመግዛትም እንደዚህ ያው ይሄ እስኪ ሊያዘው እስኪ እንዴት ነው how is the look ጠንካራ ብሎ የሚነካከው ለመግዛት no thank you ወይ ትገዛለህ ወይ አትገዛም። ማንም ሰው አይነካም ፒሪየድ። ለምትገዛው ሰው ታውቃለህ ትሰጣላለህ፣ ካልሆነ ደግሞ አትነካም። ዳስ ፒሪየድ የለም ቢኖር አሪፍ ነው። እንደዚህ አይነት ወንድ ለሁሉም ነው አይሆንም። ሬድ ፍላግ። ሌላው ማማስ ቦይ የሚባሉት ሬድ ፍላግ we love our mamas ግን አንዳንዴ ነው ላይክ 30 ዓመት ሆኖት 29 ዓመት ሆኖት እናቱ ስቲል ነው ልብሱ የምታጥብ ከሆነ ሬድ ፍላግ ባይ ቢካዝ እንደዚህ አይነት ወንድ አያስፈልግሽም። አንቺን ብዙ ነገር እንደ እናቱ ነው የሚያስደርግሽ። ቢካዝ እናቱን ይወዳል፣ ያ ነገር እንድታደርግለት አይፈልግም። ሰው የሚፈልገው የሆነ ሴት ነው። ምክንያቱም ያቺ ሴት እናቱ የምታደርግለት ነገር ስቲል ነው መውሰድ ስላለባት ማለት ነው፣ እሷ መቀጠል ስላለባት። ከዛ እናቱን ያሰርፋል፣ ከዛ አንቺ እንደ እናት ትተኪያለሽ ማለት ነው። you know no ለእናቱ የሚያስብ ለእናቱ የሚወድ ከ18 ዓመት በላይ ካለፈው በኋላ ምንም ነገር አያስደርግም። ልብሱንም ራሱ ነው የሚያጧት፣ ኩኪንግም ራሱ ነው የሚለምዳት። አለቅ ፒሪየድ። እንዴ እናቱን ልታበላው ትችላለሽ፣ ግን እናቱን አያስለፋም። በቃ ሬስፖንሲቢሊቲ ይወስዳል። ሌላ ሬድ ፍላግ ማለት ነው ደግሞ በጣም I don't know አንዳንዱ አያገናዝብም ይሁን አላውቅም። ሁሉንም the same thing የሚጠራ የለም። ያቺንም ቆንጆ እቺንም ቆንጆ like we all are ቆንጆ thank you ሁላችንም እናምራለን፣ ግን like unattractive ነው። like የሆነች ሴትን መያዝ ከፈለግ ለሁሉም the same word የምትጠቀም ከሆነ በጣም unattractive ነው። እኔ ቋቅ ነው የሚለኝ thank you because I'm special thank you yes። ሌላው ደግሞ ማለት ነው ሌላው በጣም ኦኬ ቁም ነገር ነው፣ ምንም የሚያስቅ ነገር የለም። ፕላን የሌለው የለም፣ ፕላን አለው ግን ፕላን የለው። you know what I mean is like በጣም unattractive የሚያደርግ ፕላን አላቸው እኮ የሆነ ነገር ማድረግ ይፈልጋሉ፣ የሆነ ነገር በህይወታቸው የሆነ ነገር ያን ነገር እስከ ገደብ ማድረግ ይፈልጋሉ። ግን ፕላን እንትኑ ሳታውጣ ነው ፕላኑ ሳታውጣ ነው ሳትስለው ነው እንዴት ነው
አንድ ኧረ ከባድ ነው ግን አንዳንዶቹ ግን ላይክ በቃ እንደ ቁም ነገር ቆጥራችሁ ማለት ነው። ይሄ ፕላን ያለው ነው ሰው ነው ፕላን አለው ፕላናችሁ ምናምን ነገር ፕላኑን ትሰሙትና እንደዚህ ማድረግ ፈልጋለሁ የሚለውን ፕላን ሰሙና ግን ለፕላኑ አክሽኑ ጭራሽ የማይገናኝ ይሄ መላሱና የሚኖረው ኖሮ ጭራሽ የማይገናኝ ማለት ነው። ሃው የሆነ ነገር ማድረግ ፈልጋለሁ እሺ ከዛስ የሚገኘው ክለብ ነው የሚገኘው ዋሬቨር የሆነ ገንዘቡን የሆነ የማይረባ ነገር ላይ ኢንቨስት ሲያደርግ ነው ወይ በዚህ ገብቶ በታች ለሚወጣ ነገር ላይ ነው ኢንቨስት የሚያደርገውና ላይክ ቢ ስማርት እና እስከመቼ ነው ላይክ ትፋክ እኔ በእድሜው የሚጫወት ወንድ ልጅ አሩ ነው በእድሜው የሚጫወት ወንድ ልጅ አሩ ነው is a big red flag because በራሱ እድሜ ላይ ከተጫወተ በራሱ እድሜ ላይ ቁም ነገር ካላወቀ ባንቺ እድሜ ላይ ደግሞ አስብ እንዴት እንደሚጫወት ማሰብ ብቻ ነው። እኔ በጊዜ ላይ የሚቀልድ ሰው ነው አይመቸኝም። አብሶ የሆነ ፕላን አለኝ ብሎ እንደ ጉራ ተበጥርቆ ከዛ ህይወቱ ሌላ ፕላኑ ሌላ ጭራሽም ባይገናኝ ማለት ነው። እንዴ ቆፍጠን ባልና ለፕላና የሆነ ነገር ረገጥ አድርግ ሃይ ሌላው ማለት ነው በጣም ላይ ከብዙ ሰው ጋር ሳይሆን ያው እንደዛ አይነት ወንዳውን ካልሆነ ሰው ጋር የማያስማማኝ ሀሳብ ምንድነው የሚፈራ ሰው እንዴ ምንድን ይባለው በቃ የሆነ ኮንሲኩዌንስ የሚፈራ የሆነ ሪዚኮ የሚፈራ ማለት ነው። የሆነ ከወንድ ጋር እንደ ወንድ መነጋገር የማይችል የለም። እኔ ጸባይኛ ነኝ፣ እኔ ማንንም መናገር አልፈልግም፣ እኔ ከሁሉም ጋር ተግባቢ ነኝ። ኖ ብሮ ከሁሉም ጋር ተግባቢ ሆነ አይደለም። በቃ ቦቅቧቃ ነው ወይ ቦቅቧቃ ነው። ምክንያቱም እንዴት ነው አንዳንድ ሊሚቶች አሉ። ወንድ ልጅ ወንድነቱን የሚያስጠብቅበት ሊሚት አለ። አንድ ወንድ ልጅ መጥቶ ዝም ብሎ ቦትረፍ ካለብህ ጸብ ለማለት ጸብ ላለማንሳት አንተ ዝም ብለህ ነው ማለት ኖ ወንድነትን ማስከበር አለብህ። አለቀ ደቀቀ። ምክንያቱም ነገም ገርልፍሬንድን የሆነ ነገር አንድ ሰው ቢያረጋት ለሷ ጃምፕል ታረጋችም ለሷ ሪስፖንሲቢሊቲ ልትወስዳችልም ለራስህ ካልወሰድክ ማለት ነው። ይሄ ደግሞ ጸብ መውደድ አለመውደድ አይደለም። እኔ እንዴት እንደማስረዳ አላውቅም፣ ግን ከብዙ ወንዶች ጋር ግን ካልሆኑ ወንዶች ጋር የማያስማማኝ ፖይንት ቢሆን በቃ ኮፍተን እንበል የሆነ ነገር ላይ አብሶ ማንም ሰው መጥቶ የሚናገር አይነት ወንድ አትሁን ነው። ራስን አስከብር። ራስን የምታስከብረው ደግሞ ይሄ በስነ ስርዓት ማለት ነው። የሆነ እንደዚህ ስትል ሊፈሩክ የሚችሉት ነገር እንደዛ እንጂ በሌላ ነገር አይደለም። ወይ ተነስተ ተቧክስ ማለት አይደለም፣ ተጣላ ማለት አይደለም። ግን እንደዚህ ቶሎ ይጠመዘዝና ነገር በቃ ራሱን ካስከበረ ማስከበር አለበት፣ ወንድነቱ ማሳየት አለበት። ፒሪየድ። ሌላው ደግሞ በጣም የሚዘጋኝ ነገር ማለት ነው ሴት ልጅ እቃ የምታሸክሙ ወንዶች በጣም ነው የሚዘጋው። አይሚን በአሁኑ ሰዓት ሁሉም ሴት ልጅ ከወንድ ልጅ የምትሸከምበት በላይ የምትሸከምበት ዘመን ላይ ያለ ነው which is ያለንበት ዘመን ነው። ግን ከሴት አጠገብ ኮንክ ፕሊዝ ወይ ዞር በል ከአጠገቧ እሷ ስትሸከም because it's embarrassing ለእሷም ላንተም። ወይ ደግሞ ተቀበል የእሷ የያዘችውን እቃ ተቀበል። I don't know እንዴት ነው አንዳንዶቻችሁ እኔ ራሱ የቤስት ፍሬንዴን እቃ ስትይዝ እኔ እኔ ነኝ የሚይዘው እኔ ለመያዝ ነው የምጥረው no I got you ነው የምንለው እና how is that possible? ወንድ ሆነ ኧረ በስላሴዎች ስም ኧረ ስንት ቋቅ የሚሉ ነገር አሉ። ምን አይነት ዘመን ላይ ነው የደረስነው? ወይኔ ሌላው ደግሞ ማለት ነው በጣም የሳክስ ወሬ ያወሯችሁና ማለት ነው እኔ እንደሌሎች አይደለም ለየት ያልኩ ነኝ ምናምን እቺ ቃል እኔ በጣም ባልሰማው ደስ ይለኛል። you are the worst በቃ በጣም worst ነህ የባሰ ነው የባስክ እኔ እንደሌሎች አይደለም ሳክስ ነው እንደዚህ የሚሎችን ወዲያውኑ ቀይ ሬድ ፍላግ ወደዛ ባሩት because the worst ነው በቃ ይሄ ጭራሽ የባሰ ነው እሱ ማለት ከሌሎች ይሻላሉ እሱ የባሰ ነው። ሌላው ደግሞ ማለት ነው እንደ አንድ ሴት የሆነ ፊሊንግሽን አይቶ ከፊሊንግሽ ጋር እንትን ማያረግ አለ አይደለ አለ ስለዚህ ጥሩ ሙድ ላይ ካለሽ የራሱን ነገር የሚጨምርብሽ ከሆነ እንዳታስገቢው ተመልሰሽ እዚህ ወጥሽ ላይ because ይኸውልሽ ወንድ ልጅ ቢያንስ ህይወትሽ ማቅለል እንጂ ማክበድ የለበትም። ኦሬዲ ህይወት የከበደሽ ናት ለሴቶች እቺ ምድር ላይ ማለት ነው እና የሱን ስሜት አንቺ ላይ ይጭናል። ኦሬዲ ከአንቺ ስሜት እኮ ታቦከም ይሆናል። ሁለተኛ እንዳታስገቢ ህይወትሽ ላይ ሁለተኛ አስቢው ከዚህ ልጅ ጋር ህይወት ብትጀምሪ ማለት ነው። ወይኔ ሰባት ላባረ መድኃኒዓለም መቶቼ እናንተ ጠብቅልኝ